የመጣልሽ መጣ 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 ጊዮርጊስ አንበሳው የሚለው ንጉስ መጣ 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 ጊዮርጊስ አንበሳው የሚለው ንጉስ ኃያል ቡድን ቅዱስ ጊዮርጊስ በድል ይመር ዛሬም ይንገስ መጣ 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 ጊዮርጊስ አንበሳው የሚለው ንጉስ መጣ 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 ጊዮርጊስ አንበሳው የሚለው ንጉስ ኃያል ቡድን ቅዱስ ጊዮርጊስ በድል ይመር ዛሬም ይንገስ ኃያል ቡድን ቅዱስ ጊዮርጊስ በድል ይመር ዛሬም ይንገስ ኃያል ቡድን ቅዱስ ጊዮርጊስ በድል ይመር ዛሬም ይንገስ እኛንን ሻምፒዮን እናሸንፋለን የድል ጽዋችንን አክብረን እንስማለን አንበሳንን አንበሳንን እኛ በሜዳ ላይ ንጉስ ለማንም አንተኛ አንበሳንን አንበሳንን እኛ በሜዳ ላይ ንጉስ ለማንም አንተኛ በድልታ በሆታ ችግሯችን ይበራል ለዓመታት የቆየ ታሪክ ይከበራል አንበሳንን አንበሳንን እኛ በሜዳ ላይ ንጉስ ለማንም አንተኛ አንበሳንን አንበሳንን እኛ በሜዳ ላይ ንጉስ ለማንም አንተኛ አንበሳንን አንበሳንን እኛ በሜዳ ላይ ንጉስ ለማንም በዘመናዊቷ ኢትዮጵያ ስልጣኔ ቀስ በቀስ መሰረት እየያዘ ሲሄድ የያኔዎቹ ትውልዶች የውጭ ሀገር ባህሎችን ልምዶችንና ጨዋታዎችን እያወቁና እየተላመዷቸው ሄዱ። ከነዚሁ መካከል ምድራችንን በፍጥነት እያጥለቀለቀ የሄደው የእግር ኳስ ጨዋታ አንዱ ነበር። ሀገራችን በውጪ ኮሚኒቲ ዜጎች አማካኝነት የእግር ኳስ ጨዋታን እያወቀች ሄደችና የአራዳ ጊዮርጊስ አካባቢ ልጆች ሰብሰብ ብለው የመጀመሪያውን ኢትዮጵያዊ እግር ኳስ ቡድን መሰረቱ። መጠሪያውንም ቅዱስ ጊዮርጊስ ብለው ሰየሙት። ቡድኑ ያኔ ሲመሰረት አብዛኛዎቹ የአፍሪካ ሀገሮች በቅኝ ገዢዎች መዳፍ ስር ይማቀቁ ነበርና ቅዱስ ጊዮርጊስ ከጥቁር አፍሪካ ሀገራት የእግር ኳስ ክለቦችም በታሪኩ አንጋፋው ሊሆን በቃም። ከዚያን ዘመን ጀምሮ የነጻነትና የአንድነት የፍቅር ምልክት በመሆን 72 ዓመታትን የተጓዘው ቅዱስ ጊዮርጊስ እንደ ኢትዮጵያችን ሂደት ሁሉ በአያሌ መሰናክሎች ታጅቦና ብዙ ውጣ ውረዶችን ተጋፍጦ ከትውልድ ትውልድ በድል አድራጊነት በማሸብረቅ እነሆ ካለንበት የኢትዮጵያ 3ኛው ሚሌኒየም መግቢያ ታሪካዊ ዘመን ላይ ደርሷል። በዚህ ፊልም ረጅሙን ታሪክ ቀንጨብ አድርገን እናስቃኛችኋለን። እስኪ ከምስረታውን ጀምር። ከጥንታዊቷ ከታሪካዊቷ አራዳ ጊዮርጊስ በስልጣኔ ተቀባይነቷ ስመጥር በነበረችው በምታዩት ጥንታዊቷ አራዳ ከኢትዮጵያውያን በተጨማሪ በንግድና በተለያዩ ሙያዎች የተሰማሩ በአብዛኛው የግሪክና የአርመን ዜጎችም መኖሪያ ነበረች። ሁሉም በአንድነትና በፍቅር በጋራ ኖረውባታል። በዚያን ዘመን በሀገራችን ይኖሩ የነበሩ የውጭ ዜጎች ቡድን መስርተው እርስ በርሳቸው የእግር ኳስ ግጥሚያ ያካሄዱ ነበርና
በዚህ የተቆጩት ሶስቱ የአራዳ ልጆች ተጠራርተው በታህሳስ 1928 ዓመተ ምህረት የመጀመሪያውን ኢትዮጵያዊ እግር ኳስ ቡድን ይመሰርታሉ። አየለ አጥናሽ፣ ጆርጅ ዱካስና ታደሰ ጌጤ ናቸው። ከሁለት ወራት በኋላ ደግሞ ሌላው የሰፈራቸው ልጅ ይድነቃቸው ተሰማ ይቀላቀላቸዋል። በጋራ የቅዱስ ጊዮርጊስን ቡድን ያቆማሉ። የጆርጅ ዱካስ ቤተሰቦች የልጆቹን ፍላጎት አይተው ይደሰቱና ከመኖሪያ ቤታቸው ውስጥ አንዷን ክፍል ለመሰብሰቢያነት እንዲጠቀሙበት ይሰጧቸዋል። ለመሪነትም ጆርጅ ዱካስ ይመረጣሉ። በዚህ ወቅት ከነዚያ ወጣት ባለታሪኮችና ከመጀመሪያው የቅዱስ ጊዮርጊስ ተጫዋቾች መካከል በሕይወት ያሉት አንድ ሰው ብቻ ናቸው። የ88 ዓመቱ አዛውንት አቶ ታደሰ ጌጤ አሁንም በአራዳ ይኖራሉ። አብረናቸው ወደ ድሮው ኳስ ሜዳቸው ሄድን፣ ወደ ሀገር ፍቅር ቲያትር ቤት። ጊዮርጊስን ስትመሰርቱ እነማን ነበራችሁ አልናቸው። በ28 ዓመተ ምህረት እዚህ ግቢ ውስጥ እኔ አየለ አጥናሽ፣ ይድነቃቸው፣ መታሰቢያ አፈወርቅ፣ ካሳ ወልዴ፣ የኔ ወንድም ደግሞ ከበደ ጌጤ ሆነን እዚህ ነበር የምንጫወተው። በኋላ ጣሊያን ሲገባ እሱ አባረረን። ከዛ ሜዳ እየፈለግን እንጨቱን እየያዝን እዛ በምንጫወትበት ጊዜ ባለእርሱ ይመጣና ደግሞ ያባርናል። ከዛ ይዘን ደግሞ እየዞርን ትላለ። ያ ሁሉ ሲሆን እኔ የመጀመሪያው ጎልኪፐር ነኝ እና ከዛ ከግሪኮች ከአርማኖ ጋር ስንጫወት ሁልጊዜ እያሸነፍን ነው። አንድ ጊዜ ደግሞ የአዲስ አበባ ጣሊያንና የአስመራ ጣሊያን የኢትዮጵያ ሻምፒዮን ለመባል ሁለቱ ጫወቱ ነበር። በዛን ጊዜ ተመልካች ሲገባ ድረስ ካምፓሎች ውስጥ እኛን አስገቡን። ስንጫወት ከኛ ተጫዋች በየነ የ6 ኪሎ ተጫዋች ነበር። ሁለቱ ተጣሉና እዛ ሲማጡ ከዛ ሁሉ ጣሊያን አስወጡልናል። ወጣል። የመጀመሪያ ጊዜ ነው ጥቁር እዛ ውስጥ የገባው እና እንደዚህ ስንል ኖር። ከዛ ይድነቃቸው እያስፋፋ በየመንደሩ እየወሰደ ልጆች ጥሩ ተጫዋች ያመጣ ጀመረ። የመጀመሪያዎቹ ቅዱስ ጊዮርጊሶች በትኩስ የሀገር ፍቅር ስሜት የተንቀሳቀሱት ለ4 ወራት ያህል ብቻ ነበር። በሚያዝያ ወር 1928 ዓ.ም ሀገራችን በፋሽስት ኢጣሊያ ሰራዊት ተወረረች። ቅኝ ገዢዎች ሀገራዊና ሕዝባዊ ምልክቶችን ማውደም ቀዳሚ ግባቸው ነበርና በእነዚያ የሰቆቃ ዘመናት ወጣቶቹ የቅዱስ ጊዮርጊስ ተጫዋቾች ቡድናቸውን ከመፍረስ ለማዳን ሲሉ በፋሽስቶች ተገደው ስማቸውን ቀየሩ። አዲሱ ስም ሎቶሪዮ ውቤ ሰፈር አራዳ ሆነ። ከዚያ ዘመን ጀምሮም ከትውልድ ወደ ትውልድ በታሪክ እንደተሸጋገረው ቅዱስ ጊዮርጊስ በችግር ጊዜ ሁሉ በልብ የሚሰነቅ ተቀብሮ የማይሞት የነጻነት ፋና ሆኖ ቀረ። በ5 ዓመት የጠላት ዘመን ቅዱስ ጊዮርጊሶች በአዲሱ ስማቸው ከኮሚኒቲ ቡድኖች ከጣሊያኖችም ጭምር ጋር እየተጋጠሙና እያሸነፉ የሕዝባችን ወኔ ቀስቃሽ አርበኞች በመሆን ተጓዙ። ሚያዝያ 27 1933 ዓ.ም ኢትዮጵያ በሕዝቦቿ መራር ትግል የጣሊያንን ፋሽስቶች አንበርክካ ስታባረር ቅዱስ ጊዮርጊስም ነፃ ወጣ። ከነፃነት በኋላ የቅዱስ ጊዮርጊስ ቡድን ለኢትዮጵያ እግር ኳስ ጨዋታ መሰረት እየጣለ መጣ። ከነዚያ ወጣቶች መካከልም የቅዱስ ጊዮርጊስን የኢትዮጵያንም የአፍሪካንም ስፖርት የመሩ ዝነኛ ባለሙያን አፈራ። ክቡር አቶ ይድነቃቸው ተሰማ በዓለም አቀፍ የስፖርት መድረክ ሀገራችንን አስከብረው ያለፉ ባለውለታችን ናቸው። ከቅዱስ ጊዮርጊስ ሕልውናና ተጋድሎ ጋርም ታሪካቸው እንዳበበ ይኖራል። ታላቅ ስም ምንጊዜም ከመቃብር በላይ ነውና ለኚህ ለቅዱስ ጊዮርጊስ ቡድን ምሰሶና ማገር ሆነው ላለፉ የአፍሪካ ስፖርት መሪ የቡድኑ ደጋፊ የሆኑት አቶ ኃይሌ አድምጤ ሐውልት አሰርተውላቸው
ታሪካቸው ለትውልዶች ይተላለፍ ዘንድ በክለቡ ጽሕፈት ቤት ቅጽር ግቢ ቆሞላቸዋል ሐውልቱም። ይህንኑ ሐውልት የክቡር አቶ ይድነቃቸው ተሰማ ባለቤት ክብርት ወይዘሮ በዛብሽ ተክለማርያም መርቀው ከፍተውታል። የክቡር አቶ ይድነቃቸው ተሰማ ልጅ ክቡር አቶ አዲስ ይድነቃቸው በቤተሰብ ስም መናገር የሚፈልጉት ስላለ መድረኩን ለሳቸው ለቃል። ጊዜ መፍጀት አልፈልግም። በእውነት ይሄ ነገር አስተዋሽ ተገኝቶ መሰራቱ ክቡር አቶ ይድነቃቸው ብቻ ሳይሆን ጎናቸው ሆነው የተገኘው ውጤት እንዲገኝ የበኩላቸውን አስተዋጽኦ ላደረጉትም ስም ለመዘርዘር በጣም ብዙ ስለሆኑ ለእነሱ ሁሉ መታሰቢያ የሚሆኑ እና በጣም የሚያስመሰግን ነው። ይህንኑ ደግሞ ውጤቱን ላስገኙት ለአቶ ኃይሌ፣ ለአቶ አብነት በቤተሰቡ ስም ምስጋና አቀርባለሁ። የኢትዮጵያ እግር ኳስ በሕግና በደንብ እየተመራ ጽሕፈት ቤት ተቋቁሞለት መንቀሳቀስ የጀመረው በ1936 ዓ.ም ነበር። በ1940 ዓ.ም ደግሞ ቅዱስ ጊዮርጊስ ውስጣዊ ድርጅቱን አሟልቶ መሰረታዊ ለውጥ በማድረግ በክለብ ደረጃ ተቋቋመ። በዚህም መሰረት የተከበሩ አልጋ ወራሽ ልዑል መርዕድ አዝማች አስፋወሰን ኃይለ ሥላሴ የክብር ፕሬዝዳንት ሆነው ሲሰየሙ አቶ ገብረ ሥላሴ ኦዳም የክለቡ የመጀመሪያው ፕሬዝዳንት፣ አቶ ተፈሪ ሻራውና አቶ ጌታውን አየለ ምክትል ፕሬዝዳንቶች ሆነው ተመረጡ። አቶ ይድነቃቸው ተሰማ ዋና ጸሐፊ ሲሆኑ ፊታውራሪ ገብረየስ ኦዳና አቶ ቱፋ ሻይ የሥራ አስኪያጅ ኮሚቴው አባል ሆነው ተሰየሙ። የቅዱስ ጊዮርጊስ ቡድን ለመጀመሪያ ጊዜ የኢትዮጵያ ክለቦች ሻምፒዮን የሆነው በ1942 ዓ.ም ሲሆን ክለቡ ከወቅቱ ጋር የመጀመሪያዎቹን ተተኪ ተጫዋቾች እያፈራ ሄደ። የነ መንግስቱ ወርቁ፣ የነ አዋድ መሐመድ ወርቃማው ዘመን መጣ። እነርሱ ለቅዱስ ጊዮርጊስ ጌጥ ሆነው የኢትዮጵያን እግር ኳስ አደመቁት። የቅዱስ ጊዮርጊስ ታሪክ የኢትዮጵያ እግር ኳስ ሕያው ታሪክ ሆነው እስከዛሬ በሦስተኛው የአፍሪካ ዋንጫ ድል አድራጊነታቸው እንደተዘመረላቸው ይኖራሉ። እኛ በዛ ሰዓት በምንጀምርበት ሰዓት የጊዮርጊስ ክለብ በመርካቶ አስተዋሰን ሆቴል ጀርባ ቀይ መጋረጃ ያለው ቤት ውስጥ እዛ ፓስቲ ቤት ውስጥ ነበር ክለባችን። ከዚህ ጋር የምታመሳስለው ሰላለቅ ነው እና እዛ ውስጥ ገብተን 10 ሳንቲም አግኝተን ሻይ ለመጠጣት ምንም የለም፣ ግን የሚያሰባስበን ፍቅሩ ነበር። የጊዮርጊስ ፍቅር እንዳየውና እድሜ ልካችንን ያው በምሶ በጥሩ ልቦና ኳስ በመውደድ ሰውን በመውደድ አገር በመውደድ ጭምር ነበረ የምንጫወተው እና የፍራንክ ጥያቄ የለም፣ የክለብ ማማር ጥያቄ የለም፣ ትራንስፖርት የለም፣ መታጠቢያ የለም፣ የምንበላበት የለም እና በዛ መካከል ውስጥ ይህን ሁሉ ጊዜ ስንጫወት በጣም የሚደንቅ ነገር ነው አይደለ? ዛሬ ደግሞ እድሜ ሰጥቶን እግዚአብሔር ጌታ ኢየሱስ በዚህ አድርሶን ደግሞ ስናይ እኔ በእውነት አላምንም። ጊዮርጊስ ዛሬ ከዛ ተነስቶ ስቴዲየም ይሰራል ብዬ በሕይወቴ ለማየት አላስብም። ያ ጊዮርጊስ ሁሉ ጊዜ እንሰበሰባለን። ከጨዋታ በኋላም በእውነት እኔ ሰዎች እንዲሰበሰቡ እንዲረዱ ምናምን ለማድረግ ብዙ ጊዜ ሞክሬያለሁ። ያው ምንም ስለሌለው ነው፣ ግን የሚፈል ሰው የለም። በእርግጥ እናውቃለን የምንዋደደው፣ ከዛም በላይ አቅም ባለው ነገር እና ያጠፋሉ ደጋፊዎቻችን።
እና ዛሬም የምሰማው ገንዘብ አስተዋጽኦ የሚሰጥበት የሚልበት እና በእውነት ሼክ መሐመድ አላሙዲን ሁሴን ደግሞ እሱ ደግሞ የሰጠውን ገንዘብ ቃል የገባውና ለዚህ ስቴዲየም እንድንደርስ በጣም ትልቅ ምስጋና ያስፈልጋል እና ይሄ ሁሉ ምንድነው እናቱ አብነት ያው ከአባቱም ከአጎቱም ጭምር የመጣ ትራዲሽን ነው። ጊዮርጊስ ደጋፊዎች ነበሩ ያን ጊዜ እና ከዛ የተነሳ ስለሆነ እሱም ደግሞ ማግኘታችን ሼክ ደግሞ ሼክ መሐመድ ደግሞ ስለመጡ እዚህ ክለብ ውስጥ አሁን ሰምተን አይተን የማናውቀው ነገር ልናውቀው እንግዲህ እድሜውን ከሰጠ በእኔ ትልቅ ታምር ነው እዚህ በመድረሳችን። ምክንያቱም ምንም የሌለ ክለብ ነበረ። ጊዮርጊስ ደግሞ እንዳውም የሚጠነክረው ሊያፈርሱት በሚፈልጉበት ሰዓት የሰው ፍቅር ደግሞ ከፍ ያደርጋል እና ዛሬ በጣም ከመጠን በላይ ደስ አለኝ በእውነት። እንግዲህ በዚያን ጊዜ የነበርነው ያው ጥሩ ተጫዋቾች ነበሩ። ለብሔራዊ ቡድን ምናልባት እንዳለ ቡድኑ አንድ ሁለት ሰው ቢቀር ነው እንጂ ከቡድኑ ውስጥ በሙሉ ለብሔራዊ ቡድን እንደተመረጠ ነው። ጥሩ ተጫዋቾች ናቸው። መንግስቱ ወርቁ ነበሩ፣ ዶክተር ተቀዳ፣ ፍስሐ ወልደማኑኤል፣ ሻዋን ግዛው፣ ጌታቸው ዱላ፣ ሱኒማረው ተጫዋቾቹ እንግዲህ በሙሉ የነበሩት ጥሩ ተጫዋቾች ነበሩ። እንደው ምን ያስታውሳለሁ በ1950ዎች እና 60ዎች መሃል በየክፍለ ሀገር እየተዘዋወርን ስንጫወት አዲስ አበባ፣ አስመራ፣ ድሬዳዋ ነበረ። በዚያን ጊዜ የ3 ዓመት ሙሉ እንደውም በተከታታይ ሻምፒዮን ሆነን የኢትዮጵያ ሻምፒዮን ሆነን የወሰድንበትን ዋንጫ ሁሉ አስታውሳለሁ። በዚያን ጊዜ ጠንካራ ቡድን ከመሆኑ የተነሳ ያሉትን ቡድኖች ሁሉ እናሸንፍ ነው። ጠንካሮች የተባሉትን ቡድኖች የአስመራ ቡድኖች እነ ሐማሴን፣ አምባሳይራ እና ቴሌን ከአዲስ አበባ ውስጥም የነ መቻልን ቡድን እና ከባድ ቡድኖችን አሸንፈን እንወስድ ነበር። በእርግጥ እዛን ጊዜ ሚሊተሪዎች እንኳን ወጥተው ነበረ። ነገር ግን የነበሩት ቡድኖች ለኮቶን፣ ድሬዳዋ፣ ሲሚንቶን እነዚህን ሁሉ አሸንፈን ነው ዋንጫ ስንወስድ የነበረው። እንግዲህ ይሄ በጣም ጠንካራ የሆነ ቡድን ያሳይ ነበረ። በሌላው እንግዲህ የኢትዮጵያ ቡድን ለአፍሪካ ዋንጫ ሆነ ለዓለም ዋንጫ ለኦሊምፒክ ማጣሪያ በሚወዳደርበት ጊዜ በአብዛኛው ከቅዱስ ጊዮርጊስ ቡድን ጥሩ ተጫዋቾች ስላሉ እንመረጥ ነበረ። እንግዲህ ለብሔራዊ ቡድንም ብዙ ዓመት ጥሩ ተጫዋቾችን ያበረከተ በከፍተኛ በብዛት ያበረከተ ክለብ ነው። እንዲህ እያለ የነ ዓለማየሁ ኃይለ ሥላሴ የነ አስራት ኃይሌ ዘመን መጣ። ይሄኛው ለቡድኑና ለደጋፊዎቹ የፈተና ዘመን ሆነ፣ የትንቅንቅ። ዓለማየሁ ኃይለ ሥላሴን ከናንተ ጋር እነማን ነበሩ አልነው። አሁንም ደግመን ጌታቸው ዱላ፣ ቀጭኑ፣ መንግስቱ ራሱ፣ ሰበታ፣ ተስፋዬ ጥላሁን ያኛው ቡድን ነው እና ስዩም አባተ፣ አስራት፣ ካሳሁን እነኚህ ሁሉ ነበሩ በእኛ ጊዜ እና በጣም ጥሩ ነበር። ካሳሁንና አስራት እንኳን በኋላ ነው የመጡት ከድሬዳዋ ነው የመጡት። ማው ዋናው መቻል ነው። በእኛ ጊዜ መቻል ነው፣ አስቸጋሪው መቻል ነው። እንደ መንግስትም እንደ ኳስ ተጫዋችም ናቸው እነሱ ያኔ። የነሱ ነው ታረጋለ። ግን መቼም ተጫዋቾቹ እንደነሱ ክፉ አይደሉም እንጂ